ክብሯትና ክብሯን እንደምን አምሽታችኋል። ምሽቱን የተሰሙ ሰበር ዜናዎች ወደ እናንተ ይዤ መጥቻለሁ። በቅድሚያም ወደ እናንተ ይሄ መረጃ ቶሎ እንዲደርስ አካውንቱን ሰብስክራይብ እንዲሁም የደውል ምልክቷን በመጫን ጀምሩ። ወደ መረጃው እንሄዳለን። ትራምፕ መሪዎቿን ከስልጣን ለማውረድ የሚዝቱባት ኩባ ከአሜሪካ ጋር ድርድር እያካሄደች መሆኑ ተረጋግጧል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል የካሪቢያን ሀገራት አሜሪካ ባደረገችው የነዳጅ እቀባ የተነሳ ተጽዕኖዎች እየገጠሟት በመሆኑ የሁለቱ አገራት ልዩነት ለመፍታት መንግስታቸው ከትራምፕ አስተዳደር ጋር እየተነጋገረ መሆኑን ተናግረዋል። አርብ ዕለት በአገሪቱ ብሔራዊ ቴሌቪዥን ላይ በተላለፈ ንግግራቸው በሁለቱ አገራት መካከል የተጀመረው ውይይት ገና መጀመሩንና የሀገራቸው ተደራዳሪ ልዑክ የሚመሩት ፕሬዝዳንት ዲያዝ ካኔል ለህዝባቸው ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት በኩባ መሪዎች በፈቃደኝነት ስልጣናቸውን ያስረክቡ ሲሉ ባስፈራሩት ወቅት አገሪቱ ከባድ ችግር ውስጥ ገብታለች ሲሉም የገለጹ ሲሆን ኩባ ከአሜሪካ በሚደርስባት ጫና የተነሳ የገጠማት የነዳጅ እጥረት በተደጋጋሚ በሀገሪቱ የኃይል መቆራረጥ እንዲፈጠር አድርጓል ሲሉ ገልጸዋል። ትራምፕ ዳግመኛም ከስልጣን ከተቆጣጠሩ በኋላ የኩባ አመራርን የመቀየር ፍላጎታቸው በግልጽ የተናገሩ ሲሆን በተጨማሪም ለኩባ የነዳጅ ከሚሸጥ ማንኛውም ሀገር ወደ አሜሪካ የሚገባ እቃዎች ላይ ታሪፍ ጭማሪ እንደሚጣልበት በማስጠንቀቃቸው ዋይት ሀውስ አርብ ዕለት እንግዲህ ለቢቢሲ ፕሬዝዳንቱ ከኩባ ጋር እየተነጋገርን ነው ብለው ቢሆንም መሪዎቿ በስምምነት ላይ መድረስ አለባቸው ሲሉም ይህም ስምምነት በቀላሉ ሊደረስበት የሚችል ነው ብለው ያምናሉ ብለዋል። እንግዲህ ሃቫና ለኤሌክትሪክ ኃይል ፍጆታዋ ከውጭ በምታስገባው ነዳጅ ላይ የምትተማመን ቢሆንም ከቅርብ ጊዜ ወዲህ አሜሪካ ወደ አገሪቱ የሚሄዱ በርካታ የነዳጅ መርከቦችን በቁጥጥር ስር በመዋሏ በዚህም የተነሳ ብዙ ችግር ውስጥ እንደወደቀች ተገልጿል። እንግዲህ ቬንዙዌላ ወደ ኩባ በቀን 35,000 በርሜል ዘይት ትልክ እንደነበር ይታመናል። ይህም ታዲያ የደሴቱን የነዳጅ ፍላጎት ግማሽ ያህሉን ይሸፍናል ሲሉም ነገር ግን በጥር ወር መጀመሪያ ላይ ዋሽንግተን ቬንዙዌላዊን መውረርና የፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏ በርካታ ነገሮችን እንዲያስተጓጉል አድርጎታል ሲሉ ዲያዝ ካኔል በቴሌቪዥን ባስተላለፉት ንግግራቸው ተደምጠዋል። እንግዲህ ሌሎችም ዜናዎችን ወደ እናንተ አደርሳለሁ። እናንተም ሊንክ ይህንን አካውንት ሰብስክራይብ እያደረጋችሁ ይመቻችሁ። መልካም ጊዜ።